ታጣይ እንዴት ነሽ? ታጣይ ምን ነሽ? እኔ እኮ አሞኝ እኮ እንተኛው እና ደግሞ ምጥን ስትመጣ እኮ ነው የሚሻለኝ። እኔ ዳጣ ደህና ነሽ? ወይኔ ጉዴ! ዳጥዬ ምን ነሻል? እማዬ ማለት እትዬ እሱ ጋር ልተኛ። የት? ልክ እንደ ውሃ እግሬ ላይ። ገርስተው ሰምቻለሁ። ኧረ አባዬ ትናፍቂኛለሽ ብያታለሁ አልዋሽም። ግን እሱ ፍቅር ከሆነ በቃ አስተካክላለሁ። እንዳትዋሽ ናታን። እኔ እንዳባትም እንደ ወንድ ልጅ እረዳሃለሁ። ናታን ወዳታለሁ። አንቺ እናቴ ነሽ። ጋሽ ደረጀ ናታንንና ዳጣን የተባባሉትን ሁሉ እንደሰማ በሩን ክፍት አድርጎ ሲገባ ያየውን እንዳላየ መስሎ ዝም አለ። ከዛም ሁለቱ በድንጋጤ እጅግ በጣም ግርር ብለው ቀሩ። ከዛም ናታን እዚህ ክፍል ምን ትሰራለህ አለው። እሱም ፈገግ ብሎ ከዛ አይ አባዬ እቃ እዚህ ወስዳብኝ ነበረ ዳጣ ለዛ ነው አለው። የምን እቃ? ሌባ ነው አባዬ ዳዲ ሌባ ነው ትለዋለች። ያው ደረጀ ነው የምትለው ዳዲ ያልኩኝ ማለት ነው። እና እሱም እሺ ብሎ ሊወጣ ሲል ኤቢ ትመጣለች። ኤቢ በጣም ተናደደች። እንዲህ እዚህ ክፍል ምን ታደርጋለህ አባዬ? ናታን እዚህ ክፍል ምን ይሰራል? ምን እያደረጉ ነበረ ምናምን ብላ ታፋጠጣቸዋለች። ከዛ በኋላ አንቺ እዚህ ክፍል ምን ትሰሪያለሽ አላት። እሱም አይ እኔማ ዝም ብዬ እመጣለሁ እኮ እነሱ ምን ይሰራሉ ምናምን ብላ ሁለቱም ይወጣሉ። ከዛም ኤቢ አፈር እየበላች እንደሆነ ለህፃኗ የውሃ አፈር እየበላች እንደሆነ ትነግረዋለች። አፈርም እየበላች ሲደርሱባት እንዴ አንቺ ልጅ ጨርሶ ለየልሽ እንዴ? ጨርሶ ልጅ ጅል ሆንሽ እንዴ? እንዴት አፈር ትበያለሽ? ይሏታል። እንዴ እኔ እኮ እርጉዝ ነኝ ማነው አፈር ብያለሽ ሲላት፣ እማዬ ናታ እኔ እኮ እርጉዝ ነኝ ስለዚህ አፈር እበላለሁ ትላለች። ወይኔ ጨርሶ ለየላት እጅ ልጅ ጨርሳ አበደች ብሎ እጅግ በጣም ይበሳጫል። ነገ ሐኪም ቤት መሄድ አለባት ብሎ ውሳኔ ይሰጣል ለናታን። ናታንና ዳጣ እጅግ በጣም ተገርመው ይስቃሉ። የውሃ ግን ያን አፈር አሁንም መብላቷን ቀጠለች። ከዛም ነይ ውጪ ነይ ወደ ቤትሽ ሂጂ ብሎ ጎትቶ ያስገባታል። ናታንና ደረጀ መኪና ውስጥ የሆነ ቦታ አብረው እየሄዱ ናታንን ደረጀ እኔ የምልህ ናታን ምንም ነገር አትደብቀኝም አይደለ አለው። ኧረ በጭራሽ ምንም አልደብቅህም ይለዋል። ከዳጣ ጋር ምንድን ነው ያላችሁ ግንኙነት ይለዋል። ምንም ጋሼ ምንም አባዬ ምንም ነገር የለንም። ያው ምንድን ነው ያልካት የተባባላችሁትን ሁሉ እንዳለ ሰምቻለሁኝ አለ። ከዛም አልዋሽህም ናፍቀሽኛል ብያታለሁ። ይሄ ደግሞ በሌላ ነገር አትውሰደው አባዬ እንደዛ አታስበው ይለዋል። ከዛም በፍጹም አትዋሸኝ ከዳጣ ጋር ፍቅር ጀምራችኋል ተወዳታለህ ዳጣን ብሎ ሲያፋጥጠው እጅግ በጣም ደነገጠ። ዳጣና ናታን መንገድ ላይ ወክ እያደረጉ እኔ ምልሽ ደረጀ ግን ምንሽ ነው ይላታል። ማለት ምን ማለት ነው ስትለው አይ ደረጀ አባትሽ ነው አይደል ይላታል። እሷም እጅግ በጣም ደነገጠች። እንዴ ምን ማለት ነው ናታን እንዴት እንደዚህ አሰብክ? ለምን እንደዚህ ያልክ? ትለዋለች። ያባይ የሆነ ነገር እንደዛ ይመስላል። ምክንያቱም ደረጀ በጣም ነው የሚወድሽ፣ በጣም ነው የሚጠነቀቅልሽ። አንቺን የሚነካ ሰው አይወድም። እንኳን የሚናገረውበት በክፉ ዓይን የሚያይበት ሰው አይወድም ምናምን ይላታል። እውነትህን ነው ናታን
ደረጀ ይወደኛል፣ ደረጀ ይወደኛል፣ እውነትህን ነው ትለዋለች። አዎ ለማንኛውም አባቴ ሲሳይ ነው። እሺ ናታን ምን ስትል ይሄንን አሰብከው እንዴ? ምን ሆነሃል? ያመሃል እንዴ ትለዋለች። እሺ በቃ ይቅርታ አትናደጅ ይላታል። ከዛም ለማንኛውም መጠንቀቅ አለብን። እሺ ናታን፣ ሁሉም ኤቢ ብቻ ነች፣ ሰላምዬ ብቻ ነች ይሄን ያንቺን ግንኙነት የምታውቅ እንጂ ማንም ስለማያውቅ መጠንቀቅ አለብን ብሎ እሱም ይነጋገራሉ። ከዛም እሺ ምንም ችግር የለውም ትለዋለች። ሰላም ስልክ እያወራች ነበረ። ደረጀ ጋር ቴክስት ልካለት ነበረ። ልጄን ማየት እፈልጋለሁ፣ ሳልወልድ በፊት ስለ ልጄ ማወቅ አለብኝ። ስለዚህ ስለ ልጄ እውነታውን ንገረኝ። ልጄ የት ናት? እስካሁን የጠበቅኩት እሷን ብዬ ነው። ከዚህ በኋላ ግን አልችልም። ያለበለዛ ግን ለማርታ ሁሉንም ነገር እነግራታለሁ ትለዋለች። ማርታ ከሰማች እጅግ በጣም እንደምትጎዳና እንደምትሞት ያውቃሉ ሁሉ። ከዛ ደረጃ ያንን ቴክስት እንዳየ ይደውልላታል። ስሚኝ ሰላም፣ ምንድን ነው እንደዚህ አይነት ቴክስት መላክ? እባክሽ ተጠንቀቂ። እንዴ ለምንድን ነው የምትለቂ? ስልክሽን ልጆቹ ቢያዩትስ? እባክሽ ይላታል። አታስብ፣ ማንም አያየውም፣ ስልኬን አጥፍቼዋለሁ፣ እኔ ጋር ያለውን ቢያዩትስ ይላት። እንዴ አንተም ጋር አጥፋዋ ትለዋለች። እሺ ሰላም ጊዜ ስጭኝ እባክሽ፣ ታገሽኝ፣ ሁሉም ነገር በቅርብ ይስተካከላል ይላታል። እኔ አንድ ቀን ብቻ ነው የደረስኩብሽ ይላታል። ሰላም አይ ከዚህ በላይ አልችልም፣ ያለበለዛ ለማርታ እነግራታለሁ ትለዋለች። እኔን ለማስፈራራት ነው አይደል እንደዚህ የምትይው እንጂ ለማርታ ትነግሪያትም ይላታል። አደርገዋለሁ እመነኝ ትለዋለች። ማርታም ከሰማች እጅሽ ላይ ነው የምትሞትብሽ እባክሽ ብሎ ይለምናታል። ዳጣ የሰላም ልጅ እንደሆነች ነው እንግዲህ የሚያመላክተው። ዳጣ የሰላም ልጅ እንደሆነች ያመላክታል። የሰላምና የደረጀ ልጅ ናት ዳጣ። ከዛ ዳጣ ግን እቤት ሂዳ እና እንዴ ግን ቢሆንስ አባዬ ምን ትላለህ ለናታን? ደረጀ አባቴ ቢሆንስ ምን ትላለህ ናታን? አይ ይገርመኛል፣ አባዬ ከማዬ ውጭ በፍጹም ሊያደርገው አይችልም ይላታል። ከዛም አይ እንደዛ ሆነ ማለት እማዬም እናትሽ ናት ማለት ነው ይላታል። እሷም ደንግጣ ምን እማዬ ብላ ደንግጣ እየሮጠች ወደ ቤት ትሄዳለች። እቤት ሄዳ ማርታ የውሃን እንደዚህ አቅፋት እያባበለቻት ፀጉሯን እየዳበሰቻት እየሰራቻት ነበረ። ከዛም በጣም ተደነግጥና ዳጣ ቁማ ታያቸዋለች። ከዛ እንዴ ዳጣዬ እንዴት ነሽ ትላታለች። እሺ ምን ሆነሽ ነው ዛሬ ስትላት፣ ምንም አንዴ እንደሱ ታቅፊኛለሽ እግርሽ ላይ መተኛ ትችላለሁ ትላታለች። ከዛ እንዴ ዛሬ ምን ሆነሻል? እሺ ችግር የለውም የውሃዬ ተነሽ እስኪ ስትላት፣ እሺ እየተነጫነጨች ትነሳለች። ከዛ እኔ የምልሽ እትዬ እማዬ ቢልሽ ይከፋሻል እንዴ? ከዚህ በፊትም እኮ ነግሬሻለሁ ለአንቺ በማሰብ ነው እንጂ ትችያለሽ። ግን ምን ተገኝቶ ነው? ምን ሆነሽ ነው? ሰሞኑን ልክ አይደለሽም። የሚወሹ ነገር አለ? አይ ምንም አልሆንኩም እንዲሁ ነው ብላ ጭኗ ላይ ትተኛለች። ከዛም እንባዋን መምጣ ማልቀስ ጀመረች። ዳጣ በጣም ተረበሸች። ከዛም ማርታም ግራ ገባት፣ በጣምም ደስ አላት። ምንድን ነው ነገሩ ብላ እጅግ በጣም ተደናገጠች። ከዛ አንቺ እማዬ ነሽ እንዴ? አንቺ እናቴ ነሽ እንዴ ስትላት ማመን አቃታት። ማርታ በጣም ደነገጠች። ማርታ ይሄንን እሰማለሁ ብላ በፍጹም ስላላሰበች እጅግ በጣም ደነገጠች። ዳጣ ግን በጣም ተጠራጥራለች። ያ ማለት አባቴ ደረጀ አባትሽ ከሆነ እማዬም እናትሽ ናት ማለት ነው ስላላት ብቻ እጅግ በጣም ደንግጣ በቃ ማርታ እናቴ ናት ብላ በጭንቅላቷ ማምሰላሰል ጀመረች። ወዲያውኑ ትተው መታ ወደ ቤት ናታንን ትታመታ እማዬ ብላ እሷ ላይ የተኛችው።
ማርታ እጅግ በጣም ደነገጠች። አንቺም ማየነሽ እንዴ ስትላት ብላ አቆመ። ቀጣይ ክፍል እስከምንገናኝ መልካም ጊዜ